እስቲ አንድ የኢቲቪ ተማሪ ምን አይነት ውሎ ይላል የሚለውን አብረን እናያለን። ሶ ጋይስ እንደተለመደው እንግዲህ ከሌ ሻወራችን ወስደናል። ኢቲቪ ስገባ በጣም በቃ ደስተኛው ሰው እኔ ነበርኩኝ። በጣም ደስ የሚል ጊዜ ነበር። ላይፍ ላይ ትልቁ ዲሲዥን ምንድን ነው ብትሉ የተለያዩ ነገሮችን ትቶ በዛ ሰዓት ኢቲቪ መግባቴ ነበር። አንድ 10 ሜትር ይቀረናል። ወደ ኢቲቪ የገባሁት ከዛሬ 2 ዓመት በፊት ነው። ያን ጊዜ የተለያዩ ስራዎች ላይ በሆነ አንድ ስኪል መማር አለብኝ ብዬ ስላመንኩኝ ሁሉንም ነገር ትቼ በቀጥታ ወደ ኢቲቪ ነበር የሄድኩት። ክፍሉን እንግዲህ እንደምታዩት ነው። ክፍሉ በጣም ኳሊቲ ያለው ክፍል ነው። በጣም ጽድት ያሉ ክፍሎች ናቸው ያሉት። እንዴት እንደማስረዳችሁ አላውቅም። በቃ እኔ እንጃ። እኔ በህይወቴ ከገባሁባቸው ትምህርት ቤቶች አዲስ አበባ ዩኒቨርሲቲ ተምሬያለሁ፣ ሴንት ሜሪ ተምሬያለሁ፣ ፕሮግረስ ተምሬያለሁ፣ ልቀት ኮሌጅ ተምሬያለሁ። እኔ እውነት ንገረኝ ካላችሁ 5-6 አይነት ትምህርት ቤት ተምሬያለሁ። በትክክል ኮርሶችን ፍለጋ ማለት ነው። ከተማርኩባቸው ትምህርት ቤቶች ኢቲቪ ቤስት ማቴሪያል አሟላው፣ ቤስት ቦታ አሟላው። በቃ ስፔሳችንን ጽድት አድርጎ ያዘልን፣ ብዙ ወንበሮች ያዘጋጀልን፣ ብዙ ተማሪዎች ስፔስ የነበረው ግቢ ነው። አሁን እንግዲህ የምናየው የኢቲቪን የውስጠኛው ክፍል ነው። የሚገርም ሁኔታ ይህን ቦታ ታስታውሱታላችሁ ብዬ አስባለሁ። አንድ የኢቲቪ ተከታታይ ድራማ ተሰርቶበታል። በጣም የድሮ ቪንቴጅ የሆኑ ማቴሪያሎች አሉ። እነሱን እንግዲህ እኛ የመንካትና የመዳሰስ እድሉ ነበረን። በመቀጠል ውጭው እንደዚህ በጣም የሚያምር ኩል የሆነ ቆንጆ ራሳችሁን የምታዳምጡበት ቆንጆ የሆነ ሰፊ ቦታ አለው። እዚህ ጋር እንግዲህ ከጀማው ጋር ሰብሰብ ብዬ ቆንጆ ጊዜ እያሳለፍኩ ነበር። በጣም ቆንጆ ነበር። እንግዲህ እንደምታዩትም በቃ የማይሰለች ግቢ ነው። ተፈጥሮ በጣም ሌላ ነው። በቃ ተፈጥሯዊ ግቢ ነው። ቆንጆ ነበር። እኔ አላቅም በቃ ኢቲቪ ከነበሩ ነገሮች ሁሉ የምጠላው ነገር የለኝም። በሁሉም ነገር ደስተኛ ነኝ። ኢነርጄቲክ ነበር። ብዙ ፕሮጀክቶችን እንሰራለን። ብዙ ከባድ ነገሮችን ከጀነሶቻችን ጋር እንወጣ ነበር። እረስቸው ይሄ ስቱዲዮአችን ነው። ባይዘው ይሄ የሚገርመው የምንወደው ስቱዲዮአችን ነው። ብዙዎቻችን ገብተን ብዙ ነገር የተማርንበት በጣም ቆንጆ ስቱዲዮአችን ነው። በጣም ነው የምወደው። በጣም ብዙ ትውስታ አለኝ የቲቪ ግቢ ውስጥ ከነበሩ ነገሮች በጠቅላላ ስቱዲዮ በጣም ትልቁ ትውስታ ነው ማለት ነው። ይሄን ይመስላል ስቱዲዮአችን። አሁን ወደ መጨረሻው ጥያቄ እንጣላችሁ። ቲቪ ልማር አልማር? ይሄ በጣም ወሳኝና ዋናው ጉዳይ ነው። አይ ቲንክ ጨርሰናል። አሁን ወደ 8 ሰዓት አካባቢ ነው። ኢቲቪ ልግባ አልግባ? ይሄ የብዙዎቻችሁ ጥያቄ ነው። ልመልስላችሁ። አሁን ባጭሩ ነው የምመልስላችሁ። ኦልሞስት ጨርሰናል። ልንመረቅ ነው። ተመራቂዎች ነን። ግን አስተማሪያችን ልትመረቁ ቢሆንም እንግዲህ አንድ ፕሬዘንቴሽን ይኖርባችኋል ብሎ እንደ ዲፌንስ ነገር ሰጥቶናል። ከሙያ ትምህርት ቤት ሁሌም ተምራችሁ ስትወጡ ዲፌንስ የምታደርጉት ዝም ብሎ ቲዮሪ ላይ አይደለም። ኤግዛክትሊ ልትሰሩበት የምትችሉት እናንተ ገብታችሁ ልትሰሩበት የምትችሉት ሙያ ላይ ነውና ምን እየሰራችሁ ነው እየተባለ ይጠየቃል። እኔ ደግሞ እግዚአብሔር ፈቅዶ የዛሬ ዓመት ወደ ሶሻል ሚዲያ ማኔጅመንት ገብቻለሁ። እንደነገርኳችሁ ላለፉት 1 ዓመታት ትምህርቱን ከሬጉላር ወደ ዊኬንድ ቀይሬ ሙሉ ለሙሉ ስሰራ የነበረው ሶሻል ሚዲያ ማኔጅመንት ላይ ነበር። እንደምትመለከቱት የተለያዩ ስራዎች፣ የተለያዩ ፕሮጀክቶችን ስሰራ ነበር። ለሁሉም ነገር እግዚአብሔር ይመስገን እላለሁ። ያለፉት ዓመታት እኔ ጋር ያለፉት በሶሻል ሚዲያ ማኔጅመንት ነበር። ስለዚህ ፔፐሬንም መመረቂያ ጽሁፌንም ልሰራ የምችለው ሶሻል ሚዲያ ማኔጅመንት ላይ ነበር ማለት ነው። እኔ እሱ ላይ ነው የሰራው ሶሻል ሚዲያ ማኔጅመንት ላይ። ለሱ ደግሞ ቀረብ ይላል እያሰብኩትና አንድ አስተማሪ ጠርቼ ሀብቴ ይባላል። እንግዲህ ሀብቴ እዚህ ጋር በጣም ሀምብል ነው፣ በጣም ጎበዝ ነው፣ በጣም ዝቅ ብሎ ነው የሚያስረዳው ምናምን። እንደ ሁሉም የኢቲቪ አስተማሪዎች ሁሉንም ወዳቸዋለሁ፣ አከብራቸዋለሁ፣ ኑሩልኝ እላለሁ። እንደ ሁሉም አስተማሪ ዝቅ ብሎ እዚህ ጋር እየነገረን ነበር። ስለዚህ አሁን ጥያቄው ባጭሩ ኢቲቪ እንግባ ወይስ አንግባ? ጥያቄው ይህ ነው። ምንድን ነው የምትፈልጉት? መጀመሪያ ምንድን ነው የምትፈልጉት? ቆም ብላችሁ አስቡ። እኔ ፈልግ የነበረው ፊልም ሜከር መሆን ነው፣ ቪዲዮ ሜከር መሆን ነው። በቃ እንዴት ላስረዳችሁ፣ በሲኒማቶግራፊ አይምሮ የማሳደግ ነው፣ መቀየር ምናምን ነበር የምፈልገው። ሰው በዛ ታይም ምንም አይነት ነገር ከቪዲዮ ጋር ይገናኝ ግብት ነበር። ምንም አልጠይቅም፣ አላማከርም። ቶም ነበር ለቤስት ትምህርት ቤት ከኢቲቪ እና ከልቀት በፊት እንግዲህ ቶም ነበር አሪፉ ትምህርት ቤት። ሶኒ አሁን ያለሁት እንግዲህ ኢቲቪ ዲፕሎማው እየሄደ ግን አት ሴም ታይም ደግሞ ካሉኝ ነገሮች እንደዚህ አቀነባብሬ አሁን ዲግሪ እየተማርኩኝ ነው፣ ልቀት ለፊልም ማለት ነው። ሰው ፈልግ የነበረው ምንድነው ፊልም መማር ነበር ማለት ነው። ስለዚህ ፊልም መማር እየፈለጋችሁ የምትገቡበት ቦታ ሚዲያ ተቋም ከሆነ ተሳስታችሁ፣ ልክ እንደኔ ምንም ጥያቄ የለም። እኔ ፊልም መማር ፈልጋለሁ፣ ግን የገባሁት የሚዲያ ተቋም ቲቪዎች እንዴት ይሰራጫሉ፣ ሬዲዮ እንዴት ይሰራጫል፣ እንዴት ከመጀመሪያ ጀምሮ እስከ መጨረሻ ድረስ ቲቪና ሬዲዮ ይሄዳል የሚለው ነገር ውስጥ ነው የገባሁት። ነገር ግን መግባት የነበረብኝ ፊልም ሜኪንግ ውስጥ ነው። 2 ዓመት የተለያዩ ነገሮችን አውቃለሁ፣ ራሴን ዴቨሎፕ አድርጌያለሁ። 2 ዓመት አይደለም ለኔ 1 ዓመት ነው ኖርማሊ። ከ1 ዓመት በኋላ ዲሳይድ አድርጌ ራሴን ላይፍ ጀምሬያለሁ፣ ሶሻል ሚዲያ ማኔጅመንት ጀምሬያለሁ። ግን አሉ አንዳንድ ጓደኞቼ ደግሞ አት ዘ ሴም ታይም በቃ የሚፈልጉት ነገር ሌላ ነው፣ ግን
ቲቪ ውስጥ ቁጭ ብላ ግን ሚዲያ ለመማር ቴሌቪዥን ለመማር ሬዲዮ ለመማር ከሱ ውጭም አማራጭ የላችሁ። የምነግራችሁ ነገር ከሱ ውጭም አማራጭ የላችሁ። ልግባ ካላችሁ መግባት ትችላላችሁ። በተለይ ደግሞ ከ10ኛ ወደ ሌቭል ምናምን ተምራችሁ ሌቭል 2 ሌቭል 3 ያላችሁ ልጆች ሞክሩት። በጣም የምትወዱት ትምህርት ነው። ወደ ቲቪ ሬዲዮ ጋዜጠኝነት መግባት የምትፈልጉ ሰዎች በጠቅላላ እሱን ሞክሩት። ከልምዳቸው ነው የሚያስተምሩት። 10 ዓመት 12 ዓመት 20 ዓመት የሰሩ አስተማሪዎች አሉ። እንደዛ በጣም ጎበዝ ናቸው፣ ጂኒየስ ናቸው። የዛሬ 2 ዓመት እና አሁን እኩል አይደለም። ተረዳችሁ? በጣም ብዙ ነገር ተራቋል፣ ሄዷል። ሰው ፐርሰናሊ ህይወቱን እጥፍ መቀየር ይችላል በ2 ዓመት ውስጥ። ስለዚህ ኢቲቪ ስገባ 2 ዓመት ይፈጅባቸዋል። አረረም መረረም እኛ 1 ዓመት ከምናምን ተብለን የገባ ነው፣ ግን አሁን ኦልሞስት 2 ዓመት ከምናምን ይሆናል። 3 ዓመት ሳይሆን እንደምንወጣ ተስፋ አደርጋለሁ። ግን ለሌላችሁ 2 ዓመት ኢቲቪ ስገቡ ብዙ ነገር ውጪም ላይ እንደሚፈጠር እያመናችሁ ግቡ። በቃ ኢቲቪ ስገቡ ኢቲቪ ገባችሁ ማለት ገነት ገባችሁ ማለት ነው። ተሸክሞ የሆነ ቦታ ላይ ያደርሳችሁ አይችልም። ተረዳችሁ? አሁን እኛ ገባን። እኛ ስንገባ የሚመስለን በቃ 100 ምናምን ሰው ኢቲቪ መቅጠር አይከብደውም ነበር። ጂኒየስ የሆኑ ልጆች መጥተዋል። በጣም የሚገራርሙ ልጆች የታት ካሜራማን የምታውቁት ከሆነ አሁን ኢቲቪ ነው የሚማሩ በጣም ጎበዝ ልጆች ኢቲቪ ገብተዋል። ተረዳችሁ? ከነሱ ልጆች ጋር ፐርፎርማንስ ተፎካክረን ነው ኢቲቪ የሚገባው እንጂ ዝም ብላ አቀራረብ። ስለዚህ ምን ልላችሁ ነው፣ የሆነ ቦታ ቆማችሁ የደረሳችሁ ማለት የእናንተ ፐርፎርማንስ አያስፈልግም ማለት አይደለም። እኛ ትንሽ በጊዜ የተፎገርነው ነገር ኦልሞስት የተደላደለ ነገር ያለ መስሎን ነበረ። የለም እንደዛ የሚባል ነገር የለም። ስለዚህ ቲቪ መግባት የምትፈልጉ ከሆነ 1 አይደለም 2 አይደለም 3 አይደለም 99 ጊዜ ቆም ብላችሁ አስቡ። በቃ ቆም ብላችሁ አስቡ። አጠገቡ የሆነ ነገር የምታረጉ ካልሆነ በቀር በጣም ከባድ ነው። እኔ አሁን ወደ ቅዳሜና እሑድ ለውጫለሁ። 1 ዓመት ከተማርኩ በኋላ 1 ዓመቱን የጨረስኩ ቅዳሜና እሑድ አድርጌ ነው። ግን ሙሉ ለሙሉ ፉል ታይሜን ከሰኞ እስከ ዓርብ እየሄድኩኝ ኢቲቪ እማራለሁ የምትሉ ሰዎች ቆም ብላችሁ አስቡበት። ምንም ጊዜ የሚሰጥ ትምህርት አይደለም። ምንም ፕሮግራሙ እስኬጁሉ ጊዜ አይሰጥም። ሙሉ ታይማችሁ ለሱ እንዲሰጡ የሚፈልገው ግን ሶሻል ሚዲያ ላይ ራን እያደረጋችሁ አት ሴም ታይም መማር ይችላል የምትሉ ሰዎች ሞክሩት። በዚህ ነገር መክራችኋለሁ። ከዛ በተረፈ ግን ምንም አይነት ሀሳብ አስተያየት ከፈለጋችሁ እኔም ስለ ኢቲቪ መጠየቅ እንዳብራራላችሁ ምዝገባው መቼ እንደሆነ የምትፈልጉ ኤኒቲንግ ካለ ኮሜንት ላይ ከታች ስልኬን አስቀምጥላችኋለሁ፣ አድራሻዬን አስቀምጥላችኋለሁ፣ ኢሜይልን አስቀምጥላችኋለሁ። ቲክቶኩን እየገባችሁ ፎሎ ማድረግ እንዳረሱ። እንግዲህ በሱም ብዙ ነገር ጠይቁኝ አለሁኝ። እንግዲህ ዋናው እንደውም አለ ምንም አይነት ነገር እኔ መጠየቅ መመርመር የምፈልጉ ከሆነ ኮሜንት ላይ የቲክቶክ ዲስክሪፕሽን ላይ ቲክቶክ ሊንኬን አስቀምጥላችኋለሁ። እየገባችሁ የፈለጋችሁትን ነገር ጠይቁኝ አለሁኝ። ሬዲ ነኝ ለእናንተ። በተለይ ቲቪ መግባት ለምትፈልጉ ሰዎች አማክሩ አለሁኝ እላለሁ። የቲቪ ቆይታችን ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ጋይስ እንግዲህ በቀጣይ በደ ቪዲዮ ይዤ እመጣለሁ። እስከዛ ድረስ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። ወዳችኋለሁ። ቻው።